የአድል ግርማ ፊጣ አጭር የህይወት ታሪክ። አድል ግርማ ፊጣ ከአባታቸው ከአቶ ፊጣ ጡሜና ከእናታቸው ከወይዘሮ አይቦ ሚጣኖ በ1961 ዓመተ ምህረት በቀድሞ ሶሮ ወረዳ በአሁኑ አጠራር በዱና ኦቶሮ ቀበሌ በልዩ ስሙ ሰሜን ኦቶሮ ቡሷና በመባልበት መንደር ተወለዱ። እድሜያቸው ለትምህርት እንደበቃም በአካባቢያቸው በሚገኘው ደንሳ ፉሌ የመጀመሪያ ደረጃ ትምህርት ቤት ከ1 እስከ 6ኛ ክፍል መደበኛ ትምህርታቸውን ተምረዋል። ገና በልጅነት እድሜ ለትምህርት ምቹ ሁኔታ ባልነበረበት ዘመን በቀለም መቅጠርና አሃዱ ያሉት አድል ግርማ ለትምህርት ካላቸው ትጋትና ጽኑ ፍላጎት የተነሳ ከ7 እስከ 8ኛ ክፍል ኦቶሮ ቦጋ ትምህርት ቤት ተምረዋል። የሁለተኛ ደረጃ ትምህርታቸውን ወንድማቸውን ጥየቃም ወደ አዳማ ናዝሬት እስከሄዱበት ድረስ ገና በለጋ እድሜያቸው ከቤተሰብ ተለይተው በሶሮ ወረዳ ግንብቹ ሁለተኛ ደረጃ ትምህርት ቤት ከ9 እስከ 10ኛ ክፍል ትምህርታቸውን ተከታትለዋል። አድል ግርማ በ1979 ዓመተ ምህረት ወንድማቸውን ጥየቃ ወደ ናዝሬት ሲያቀኑ ቀጣይ የህይወት መንገዳቸው ውትድርና እንደሚሆን ለአፍታም አላሰቡም ነበር። ወጣት ግርማ በደንሳ ፉሌ ትምህርት ቤት አሃዱ ያሉትን ትምህርት ከዳር አድርሰው ወላጅ አባታቸውንና ቤተሰቦቻቸውን ማስደሰት እንጂ ለ4 ዓመታት ከ1979 እስከ 1983 ወደ ውትድርና ዓለም በግዳጅ እንደሚቀላቀሉ ለአፍታም አስበው ማይቁም ነበር። ስለሆነም ለ6 ወራት በጎጃም ክፍለ ሀገር የቢር ሸለቆ ማሰልጠኛ ውስጥ የእግረኛ ስልጠና ወስደው በተፈጥሮ ከፈጣሪ በተቻሩት ልዕቀትና በርታት በመወደድ የስልጣን ማዕከል የውትድርና ህይወታቸውን ወደ በመሸጋገር ለ7 ወራት በአዋሽ አርባ የከባድ መሳሪያ ስልጠና ወስደዋል። በአድል ግርማ ልዩ ችሎታና የሚሰጠውን ስልጠና በፍጥነት የመከታተል ብቃት አይኑ ያረፈበት የማዕከሉ አስተዳደር ጥሩ ዜና ይዞም አድል ግርማን በአግርሞት ጠርቶ የ6ኛ ሜካናይዝድ መድፍ ሹም ኮሪያ ሃውስ አስተዳደር አሰልጣኝ እንድትሆን ወስነናል በማለት ከፍ ወዳለ ደረጃ አሳደገ። ይህ ጉብዝና በጊዜው በሀገሪቱ የመጨረሻ ከፍተኛ በስልጣን ከነበሩት ጓድ ኮሎኔል መንግስቱ ኃይለማርያም የወርቅ ሜዳሊያ ያሸለመ ሲሆን መድፉን በፍጥነት ለተኩስ በማዘጋጀት ብቃት የሚል ጎራ የተዘጋጀ የእውቅና መድረክ ላይ በልዩ ተሰጥኦ ግርማ ፊጣ በሚል የእውቅና ሰርተፊኬት የክብር ኔሽን ከጓድ መንግስቱ ኃይለማርያም እጅ ተቀብለዋል። ስለሆነም የትግል አጋራቸው አድል ግርማ በሚያሳዩት ብቃትና የላቀ ትጋት በመገረማቸው ጥንካሬያቸውን ከብረት ጋር በማነጻጸር ልዩ ስም አውጥተው እንደነበረ የታሪክ ማህደራቸው ይናገራል። ይህ በእንዲህ እንዳለ የመንግስቱ ኃይለማርያምና የመንግስታቸው መቀየር በ1983 ዓመተ ምህረት አዲስ ኃይል ወደ 4 ኪሎ ሲያስገባም አድል ግርማንና ጓደኞቻቸውን ወደ ትውልድ ቀያቸው እንዲመለሱ አደረገ። ታዲያስ ወንድማቸውን ጥየቃ በሄዱበት በግዳጅ የተቀላቀሉት የውትድርና ዓለም እንትፍ ብለው ተሰናበቱ። ከዚያም የተነሳ ሰው ብቻውን ይኖር ዘንድ መልካም አይደለም የተባለውን የፈጣሪውን ትእዛዝ በማክበር በ1984 ዓመተ ምህረት ሞቅ ያለ የትዳር ጎጆው ቀልሰው ህይወት ከትዳር አጋር ጋር በፍቅር ጀመሩ። ይህንን የትዳር ህይወት ስኬታማ ለማድረግ አስፈላጊውን ሁሉ ማድረግ ግድ ነውና ኑሯቸውን በስራ ለመግፋት ጥሩ የሚባል የንግድ ስራ ላይ ተሰማሩ። አድል ግርማ የንግዱን ዓለም ሲቀላቀሉ የሀገራችን የኢኮኖሚ ዋልታ በሆነው በቡና ሲሆን የንግድ ስራቸውንም ከዱና ኦቶሮ ተነስተው ወደ ሀደሮ፣ ወደ ሀላባም፣ ወደ ገብሬና ወደ ሌሎች አካባቢዎች በእግር እየተጓዙ ከ5 እስከ 10 በቅሎ አስጭነው ከራሳቸው አልፈው ለሌላ ለማትረፍ ይሰሩም ነበር። ይህንን የንግድ ሥራ እያቀላጠፉ ሳለም በወቅቱ የነበረው የፖለቲካ ሁኔታና የመንግስት አገዛዝ እምብዛም የማይመች ከመሆኑ የተነሳ የመንግስት ስርዓትን በመቃወም የንግድ ስራቸውን ገታ አድርገው ወደ ፖለቲካ ትግል ተቀላቀሉ። በ1992 ዓመተ ምህረት የተደረገው ሀገራዊ ምርጫ ሀዲያ ዞንን ጨምሮ አጠቃላይ በደቡብ ክልል ታሪካዊ የሚባል ነበርና ዲሞክራሲያዊ ምርጫን፣ ሰላማዊ ትግልና ለመብት መታገልን ለኢትዮጵያውያን ያስተዋውቁት ሀገገራድ ሃንሳር ፕሮፌሰር በየነ ጴጥሮስ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በመመስረት ተወዳዳሪ ሆነው ሲመጡ በምርጫው እንዲያሸንፉ እንደ አንድ የፖለቲካ ታጋይ በሀዲያ ዞን ሆሳና ከተማ ጎፋር ሜዳ ላይ በተደረገው የድጋፍ ሰልፍ ከየወረዳው ሆ ብሎ ወጥተው በእግር በፈረስ እና በበቅሎ ከተቀበላቸው የሀዲያ ሕዝብ መካከል ዳኛ ግርማ አንዱም ነበሩ። ይህንን ያወቁ የአካባቢው ተቀናቃኞች ከምርጫ 92 በኋላ በዞኑ የተነሳውን አለመረጋጋት መሳሪያ ታጥቃል በሚል ሰበብ ለ9 ቀናት ታስረው ሲፈቱ በምላሹ ገነት ታጥቃለው አስታጥቃለው በሚል አሳሪዎቻቸውን
ወደ ጠቆማቸው ትግል በእብሪት በገቡበት ማግስት ከመሳሪያ በላይ ከጥይት በላይ የሚፈሩትን እርግማኔ አነጣጥረው ወላጅ አባታቸው ተመለስ ካልተውቅ ረግማለሁ ብለው በአካባቢ ሽማግሌም ሲያስጠራቸው እርግፍ አርገው ተውት። ወላጅ አባታቸውም ልጄ ካስደሰተኝ እኔም ላስደስተው ብለው ለሥራ ማስኪያጃ የሚሆን መነሻ ካፒታል በመስጠት ልጄ የሰው ፊት እንዳይገርፍ ወደ ሻሸመኔ ወደ አክስቴ ልጅ መዲና ጋር ሄድ ብለው መርቀው ሲሸኙ ከከተማ ነዋሪ ጋር በዚያች ውብ ፈገግታቸው በፍቅር እየኖሩ ሥራ ወዳዱ አድል ግርማ በሻሸመኔ እህል መሸጫ ሱቅ በአጄ ደግሞ የእርሻ ይዞታ ተከራይተው እያሳረሱ ሲኖሩ ወደ ደቡብ አፍሪካ ቀድሞ ከመጡ ወዳጃቸው ጋር በነበራቸው የስልክ ልውውጥ ደቡብ አፍሪካ ከሻሸመኔ የተሻለ እንደሆነም ሲሰሙ ልባቸው ሸፈተ። ይህንን ነበር ሱፋቸውን ለብሰው ሻንጣቸውን ይዘው እንደ አባቱ ጎበዝ ልጅ ነውና ታዲያስ እድል ቀንቶትም በ1997 ዓ.ም ያለ አንዳች ኮሽታ ደቡብ አፍሪካ በሰላም ገብተው ወደ ሥራ ገቡ። ለታታሪው አድል ግርማም የንግድ ሥራ አዲስ አይደለምና ሥራቸውን እያቀላጠፉ ከሎኬሽን ወደ ታክሾፕ አሳድገው ከዚያም ሆልሴለር በመክፈት ቀዳሚ በመሆን በንግዱ ዓለም ቀና ደፋ ብለው ከራሳቸው አልፈው የብዙዎችን ሕይወት የቀየሩ ለብዙዎች ቋሚ የሥራ መስክ ፈጥረው ያስተማሩ የተራበውን ያጎረሱ የታረዘውን ያለበሱም ብሎም እንግዳ ተቀባይ ሰው አክባሪም ትሁት ስበዛ ለጋስና ቅን ሰውም ነበሩ። ይህም ብቻም ሳይሆን አድል ግርማ ፊጣም ከዚህ ንግድ ሥራ ጎን ለጎን በደቡብ አፍሪካ የኢትዮጵያውያን ኮሚኒቲ ከመንግስት ጋር በመቀራረብና የግንኙነት ሥራ በመስራት ከፍተኛ ኃላፊነት የተወጡ ኢትዮጵያውያንን ከደቡብ አፍሪካ ሕዝብና ከሀገሩ መንግስት ጋር በሚኖረው ማህበራዊና ኢኮኖሚያዊ ማስተጋብር ጤናማ ግንኙነት እንዲኖራቸው እንዲሁም የኢትዮጵያውያን ኢኮኖሚ መብት ተጠቃሚነት ለማረጋገጥ በሚያጋጥማቸው ተግዳሮቶች በደቡብ አፍሪካ ካለው የኢትዮጵያ ኤምባሲ ጋር በመሆን ከደቡብ አፍሪካ ሀገር መንግስታዊ መዋቅር ኮሚኒቲን በመወከል ግንኙነት በማድረግ ውጤታማ ሥራ በመስራት ገድል የፈጸሙ ጀግና አርበኛም ነበሩ። ከዚህ በተጨማሪም በተለያዩ አገራት የሚኖሩ ደጋግ ኢትዮጵያውያንን እያስተባበሩ በገሃዱ ዓለም እያሉ ሕይወታቸው ላይ ሰርክ ስቃይና መከራም እየተፈራረቀባቸው ለሚኖሩ የጣር ጊዜ ለሚገፉና በብዙ ነገር ተረብሸው ልባቸው ተሰብሮ መጠገን ላልቻሉ ወገኖች ድጋፍ የማሰባሰብ የብዙዎችን ተስፋም የቀጠሉ ደግ ሰው ነበሩ። ለዚህ ምስክር ይሆን ዘንድ በሀገራችን የኮሮና ወረርሽኝ ሲከሰት በሀዲያ ዞን ሻሾጎ ወረዳም የወባ በሽታ ሲከሰትና ጎፋ ላይ የመሬት መንሸራተት አደጋ ሲያጋጥም ደጎስ ያለ ገንዘብ በማሰባሰብ የድጋፍ እጃቸውን ዘርግተዋል። የአድል ግርማ ገድል በዚህ ብቻም አላበቃም። በደቡብ አፍሪካ ለሚኖሩ የሀዲያና የከምባታ ልጆች መከታ ጥላ ከመሆን ባለፈም የሀዲያ ኮሚኒቲ ሰብሳቢ የፊት አስተባባሪ በመሆን ዘርፈ ብዙ ሰብአዊና ዜጋ ተኮር ኃላፊነት በፍጹም ሰዋዊ ስሜትና ቅንነት እየተወጡ የኖሩ ቅን ሩቅ አሳቢ ለጋስና በአጠቃላይ ለሕዝብ ጉዳይ ዋጋ የከፈሉ ብሎም ለአካባቢው ልማትና እድገት የበኩላቸውን ጉልህ አሻራ ያኖሩ ተቆርቋሪ ሰው መሆናቸውን ዓለም ያወቀ ፀሐይ የሞቀ እውነት ነው። ይህ በእንዲህ እንዳለ በደቡብ አፍሪካ ውስጥ በሚደረገው ህዝባዊ ፕሮግራሞችና አይነቶች ዝግጅቶች ላይ ከኢትዮጵያ ለሚሄዱ ከፍተኛ ባለስልጣናት የኢትዮጵያ ኮሚኒቲን ለማስተባበር ልዩ አቀባበል ያደረጉም አባትም ነበር። አድል ግርማ ሰውን ለመውደድና ለማክበር የሃይማኖት ጎራ፣ የዘር ምደባም፣ የቀለም ልዩነት የማያውቁ በዚሁ በደፈረሰና በቁርሾ በጨቀየ ዘመን አንድነትን፣ ወንድማማችነትና የጋራ ህይወትን ለመፍጠር አባታዊ ምክራቸውን እየለገሱ የቆዩ ጥሩ አባትና ብርቱ ወታደር በደቡብ አፍሪካ ቆይታቸው ብዙ መልካም ሥራዎችን እየሰሩ በተለያዩ የኃላፊነት እርከን ያገለገሉ ሲሆን ከብዙ ጥቂቱን ለመጥቀስ ያህል በደቡብ አፍሪካ የሀዲያ ልማት ማህበር ምክትል ሰብሳቢ፣ በደቡብ አፍሪካ የሀዲያ ሽማግሌዎች መሪ፣ በኢትዮጵያ ኤምባሲ የማርቲንስበርግ ተወካይ፣ የ2016 ዓመተ ምህረት የሀዲያ ዘመን መለወጫ የአሁዲ በዓል አስተባባሪ፣ በደቡብ አፍሪካ የህዳሴ ግድብ አስተባባሪና ከፍተኛ የቦንድ ግዢ ፈጻሚ፣ የማርቲንስበርግ የአዌንሲ ወንጌል ለዓለም ቤተክርስቲያን ህንፃ ግዢ ኮሚቴም፣ ለሀገር መከላከያ ሰራዊት ድጋፍ አሰባሳቢ ኮሚቴም፣ ጽዱ ኢትዮጵያ ድጋፍ አሰባሳቢ ኮሚቴ፣ የልጅ ጎጎ አዳሪ ትምህርት ቤት ድጋፍ አሰባሳቢ፣ በ2016 ዓ.ም በደቡብ አፍሪካ የተደረገውን የሀዲያ ሆሳዕና የእግር ኳስ ክለብ የወዳጅነት ጨዋታ ያስተባበሩ፣ ቃል የገቡትን ገንዘብ ደግሞ ቀድሞ የሰጡ ታማኝ ሰውም ነበሩ። ለፕሮፌሰር በየነ ጴጥሮስ በተደረገው የእውቅና ፕሮግራም በደቡብ አፍሪካ የሚኖሩ የሀዲያ ብሔር ተወላጆችን በማስተባበር ልዩ ስጦታ ያበረከቱ
የአንጋንጋ ማህበር አጋር መስራች፣ የሀዲያ ሚዲያ ኔትወርክ መስራች አባል፣ የነፈራ ሚዲያ አብይ ኮሚቴ አባል፣ ለከምባታ ልማት ማህበር የገቢ ማሰባሰቢያ ፕሮግራም ከፍተኛ ገንዘብ የሰጡ፣ በጋሞ ጎፋ በመሬት መንሸራተት በተፈጥሮ አደጋ ወገን በተጎዳ ወቅት ዳርባን አካባቢ ያሉ የሀዲያ ልጆችን በማስተባበር የድጋፍ እጃቸውን የዘረጉ፣ በሻሾጎ ወረዳ በወባ ወረርሽኝ ሲከሰት የደረሱልን ጥሪ እንዳሰሙ ቀድሞ የደረሱና የተለያዩ በጎ ስራዎችን በመስራት ምሳሌም ነበሩ። ምን ዋጋ አለው ደግ አይበረክትም አይደል የሚባለው አድል ግርማ እንደ ሁሉ ጊዜ ሁሉ በደቡብ አፍሪካ ውስጥ ባህላዊ የእርቅ ፕሮግራም ላይ ውለው ወደ ቤት ሲመለሱ መጋቢት 27 2017 ዓ.ም ከምሽቱ 2 ሰዓት አካባቢ ከጥላት በተተኮሰው ጥይት ከዚህ ዓለም በሞት ተለይተዋል። አድል ግርማ የሶስት ወንድና የአምስት ሴት ልጆች አባት ሲሆኑ የቀብር ስነ ስርዓታቸው በዛሬው ዕለት ማለትም ሚያዝያ 03 08 2018 ዓ.ም በትውልድ ቀያቸው በሆሳና ሻሻ መካነ መቃብር ተፈጽሟል። ከቢራ ቲዩብ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው እንዲሁም ለባልደረቦቻቸው እግዚአብሔር አምላክ መጽናናትን እንዲሰጥ እንመኛለን። ሚያዝያ 03 08 2018 ዓ.ም ሆሳና። ሰላም እንዴት ናችሁ? እንግዲህ በየአካባቢው ያላችሁ በዳኛ ግርማ ፊጣሞት ያዘናችሁ ደነገጣችሁ ሰዎች መጀመሪያ እንግዲህ መጽናናትን እየተመኘው የሰው ልጅ በህይወት ዘመኑ የሰራውን ስራ ያለፈበትን መንገድ እንደዚህ አይነት ጊዜ ላይ እናወራለን። ለሚቀጥለውም ትውልድ ከሰውየው የህይወት መንገድ የሚቀጥለው ትውልድ እንዲቀስመው የሚያስፈልጉ ነገሮችን በተለያዩ ቦታዎች በቀብር ስፍራም በለቅሶ ቤት እና በተለያዩ የሚዲያ አማራጮች እንደዚህ በዘመኑም በሶሻል ሚዲያ አውትሌት መልእክት ይተላለፋል። በዚሁ መሰረት ከዕለተ ሞታቸው ጀምሮ እናወራ የነበሩ አንዳንድ የእሳቸው ባህሪያት የእሳቸው ኳሊቲዎች ሊስተጋቡ ሊቀጥሉ ፕሮሞት ሊደረጉ የሚገቡትን እንግዲህ ደጋግመን ነው የምናወራው። ወደ ኋላ አንልም፣ እንደጋግመዋለን። ምክንያቱም እነዚህ ባህሪያት ቢበዙልን በሁሉም ሰው ቢሰርጽ ሁሉም ሰው ይህንን ባህሪ ቢያስቀጥል ትልቅ አገር ለመገንባት የሚጠቅሙ እሴቶች ናቸው የነበሯቸው ዳኛ ግርማ። ይሄ ባህሪ በሁሉም አሁን ባለንበት በሀዲያ ዞን ወረዳዎች፣ ቀበሌዎች፣ በሁሉም ፖለቲከኛ፣ በሁሉም መሪ፣ በሁሉም በግለሰብም ደረጃ እነዚህ ቫልዩስ እነዚህ ባህሪያት ቢበዙ ቢሰፉ ትልቅ ሀዲያን ለመፍጠር ይረዳሉ። በዚህ ትልቅ እምነት ነው እነዚህ ነገሮች ደጋግመን የምናወራውና በጣም ብዙ ልናወራ እንችላለን። ግን እኔ ብዙ ቦታዎች ላይ ከማወራቸው ነገሮች አሁን ደጋግሜ በተለያዩ ቦታዎች ላይ ደጋግሜ ላወራው የምወደው አንዱ ነገር ሀዲያነትን ከኢትዮጵያዊነት ሳያስታርቁ በኩል የማስኬድ ባህሪያቸው ያስኬዱ የነበሩት ነገር ትልቅ ሌሰን። ከዚህም የተነሳ ዳኛ ግርማ ሀዲያ እንደነበሩ የሀዲያ ተወላጅ እንደነበሩ ለሀዲያ እድገት፣ ለሀዲያ አንድነት፣ ለሀዲያ ልማት ደቡብ አፍሪካ ባሉ 9ኙም ፕሮቪንሶች ኬፕታውን፣ ፕሪቶሪያ፣ ጆሃንስበርግ፣ ፑማላንጋ ፕሮቪንስ ላይ ያሉ ከተሞች ላይ ፖሎቋኒ ባሉ
ሊምፖፖ ባሉ ከተሞች ከነ ፖሎጓኔ እስከ መሲና ኳዝሉ ናታል ባሉ ከተሞች ቢኖርበት ከነበረው ፒተር ማርዝበርግ ደርባን ዙሪያ ላይ ካሉ ፖርት ሼፕስተን በኢስተርን ኬፕ ደግሞ ኢስት ለንደን ላይ ኪንግ ዊሊያምስ ታውን ላይ በፖርት ኤልዛቤት ከተማ ላይ በኖርዘርን ኬፕ እንዲሁም በራስተንበርግ ላይ እየሄዱ ይሰሯቸው የነበሩ ስራዎች ያስታርቁ የነበሩ ሰዎች የሀዲያ ተወላጆች ጥሩ ነገር እንዲኖራቸው እንዳይጣሉ ትዳር ውስጥ አለመግባባት ካለ ቢዝነስ ውስጥ አለመግባባት ካለ በሀዲያ ባህል በነፈራ በለመነኖ በዳኝነት ስርዓት ሲያስታርቁ ነገሮችን በሰላማዊ መንገድ በጠረጴዛ ዙሪያ ውይይት ነገሮችን ሲፈቱ የነበሩት ይሄ ለኛ ሌሰን በዚህ ዘመን በጠረጴዛ ዙሪያ ሐሳብን ከማንሸራሸር ይልቅ በፌክ አካውንት መሰዳደብ በጎሳ ሰው መስደብ ለአክቲቪስት እየከፈሉ የአንድን ህዝብ ስም ማጠልሸት ቲክቶክ ላይ ላይቭ እየገቡ ትልልቅ ጎሳዎችን መስደብ ትልልቅ ሰዎችን ማሳነስ እነዚህ ባህሪያቶች መቀጠል የለባቸውም። በእነዚህ ባህሪያቶች የመጡ ማንነቶች እንደዚህ ትልቅ ለቅሶ እንደዚህ ብዙ ሰው ወይኔ አያስብሉ ለጊዜው ጥቅም ሊያስገኙ ይችላሉ። ለጊዜው እሱ እኮ ስሙን አጠፋው እኔ እኮ ስልጣኑን ተቀበልኩ ሊያስብል ይችላል። ነገር ግን ማንም ሰው አስተውሎ ዞር ብሎ እንትና እኮ ዋሽቶ ነው እኔንም እኮ ፌክ አካውንት ክፈት ብሎ በኔ በኩል እኮ ነው እንትናን ከስልጣን ያስፈልቀለው ያስጣለው ብሎ ያም ሰው ሳይቀር ነገ ላይ ፊቱን ያዞርበታል። ምክንያቱም ኔጌቲቭ ኢነርጂ ኦር መጥፎ የሆነ ባህሪ ለጊዜው እንደ ሳሙና አረፋው በጣም ትልቅ የመሰለ በጣም ብዙ ቦታ ያዘ ይመስላል፣ ግን ከጊዜያት በኋላ እንደ ጤዛ ይረግፋል ሰው ወደ አእምሮ ሲመለስ። ነገር ግን ከዳኛ ግርማ የምንማረው ማይጠቅም ነገር በመናቅ እሳቸውም ላይ ብዙ የስም ማጥፋት ዘመቻዎች በተካሄዱባቸው ጊዜያት ለማንም መልስ ባለመስጠት ዝም በማለት ይልቅ ዱሚች ወይን ሾሞ ስብሰባ ይኖረናል፣ አንድ ላይ እናወራለን፣ ደቡብ አፍሪካ ያለ ሀዲያ ህዝብ አንድ ላይ ይሆናል፣ ወጣቶቹ፣ ሽማግሌዎች፣ አባቶች አንድ ላይ ይሆናሉ እያሉ ያንን ሐሳብ ሲመኙት ነው ያለፉት። ያው ይሄን ምኞታቸውን ደግሞ አካል እንደምናለብስ ይሄን ደግሞ አንድ ቀን ትልቅ የሆነ ደቡብ አፍሪካ ላሉ ሀዲያዎች የሀዲያ ተወላጆች ትልቅ የሆነ ስብሰባ እንደሚኖር በጣም እርግጠኛ ነኝ። በዚህ ነገር ደግሞ ይሄ ነገር እንዲሳካ ደግሞ የበኩሌን አስተዋጽኦ አበረክታለሁ። እንግዲህ ለሁላችሁም መጽናናትን እመኛለሁ። እግዚአብሔር ሀገራችንን ይጠብቅ። አመሰግናለሁ።